ከሆነ እሺ አብርሃም ፍቅር እንደዛ ብላ ከሆነ ሂድና ከሰሳት። ለምን እንደዚህ ያደረግሽ? ሚዲያ ፊት ነው አይደለ ሁሉ ነገር እየተፈጠረ ያለው። ምን ያሳስባል? ምን ያሰጋል? ፎቶም ከተያዘ ይለቀቅ። ምንም ኖርማል ነገር ነው። ወንድ ልጅ ነው፣ አለቀ። ገባህ አይደለ? እስከ መቼ ነው የምትመራክ? ኖ ምንም ነገር አታደርግም። እሷም ያንተን ፎቶ ብትለቅ በሰላም አትኖራትም፣ በጤና አትኖራትም። ተረዳኸኝ አይደለ? እንደዚህ አይነት ነገር ውስጥ የእውነት ሰላም ነው። መግባት እንችላለን። በመጀመሪያ አመጣጣችሁ ልክ አይደለም። ኮሚክ ያለ እንግባና አሁን በር ላይ ሆነን ከምናወራው ውስጥ ገብተን እናወራችሁ። እኔ ገኔና ፍቅር ያደረግነው ነገር ፈልጌ ነው ምናምን ያልኩበት ምክንያት ፍቅር ፎቶዎች፣ ቪዲዮዎች በተኛውበት አንስታኛለች ሄርሚ እና ያንን ነገር ቢያንስ እለቀዋለሁ አሊያም እንደዚህ በቃ በሷ መንገድ እንድመራ እያደረገች። እሺ ፎቶ ማንሳቷ ምናልባት ጥፋት ሊሆን ይችላል። አንተ መተኛትህ ኖርማል ነው። ኦልሬዲ ፎቶውን ድንገት ብትለቀው የሆነ ሰው የማይሆን ሰው ጋር ልካው እንትን ብትል እኔ ሁልጊዜ የዘላለም ጸጸት ነው የሚይዘኝ። ሁሌ ሰው ፊት ላፍር ነው፣ ኮንፊደንስ ነው የሚያሳጣኝ። ገባሽ? ስለዚህ ያንን ነገር እስከማስተካከለው ለምንድነው ጊዜ ማሰጅ መጣ። እሷንም ላግኛት መጀመሪያ ዛሬ አሁን ገና ከጠዋቱ 4 ሰዓት ነው። ከሰዓት ቀጥራትና አገኛታለሁ። እንደልችልኝ እላታለሁ። ቪዲዮዎቹንም ፎቶዎቹንም እንደልችልኝ እላታለሁ። ማትደልት ከሆነ ደግሞ ወደ ህግ እሄዳለሁ። በቃ ችግር የለውም። ግን ደግሞ በቃ አንቺ ቢያንስ ተረጂኝና ነገሮችን እንትን ለማለት ሞክሪ። ሰላም ፋሚሊዎቼ፣ እንዴት ናችሁ? ደህና ናችሁ? ዛሬ ከዳኒ ጋር መተንላችኋል ተመልሰን። ቤተሰቦቼ እንግዲህ አሁን የምንገናኘው እነ ሄርሚ ብሎክ ጋር ነው እና ዛሬ የመጣንበት ምክንያት ምንድነው? እኔና ዳኒ ያለውን ነገር ብቻዋን አግኝተን ሄርሚ ብቻኛ ማድረግ ነው የሚፈልጉት። ስለዚህ ይሄ ደግሞ ሆን ብሎ አቅረቡበት ያሰቡ ነገር ስለሆነ ሀሳብ እኮ ጠፍቶኝ አይደለም አብርሃም፣ አንተም ግን በድርጊት አገዝካቸው አይደለ? በድርጊት ሀሳባቸው ልክ ነው። ይኸውልህ ተሳካላቸውን በል። በመጀመሪያ ደረጃ እነሱ ማግኘት አስፈላጊ አልነበረም። አብርሃም ትልቁ ጥፋት ማለት ነው። እኔ እኮ እነሱን አላገኘሁም። ፕሮግራም ቦታ ላይ እንደ ድንገት ነው ከፍቅር ጋር የተገናኘ። ከዛም በኋላ እየጠጣን ነበር አንድ ላይ፣ ብዙ ህዝብ ነበር የነበረው። እኔም በጠጡት ምን እንዳደረገችብኝ አላውቅም ፍቅር። በቃ ከዛም በኋላ እኔ ምንም የማውቀው ታሪክ የለም። እኔ ነቅቼ ሄርሜላን ያገኘሁት ቀን ነው ሁሉንም ነገር ያወቅኩት። በቃ ያ ፕሮግራም ሄርሜላ ማካተት ነበር። ይህንን ነገር ነገሮችን እንዳለ እንደዚህ የምታወሳስቡት ከሆነ በምንም አይነት መንገድ ይህንን ነገር ልትፈቱ አትችልም። ምክንያቱም ሄርሜላ የሌለችበት ፕሮግራም የትም ቦታ ተገኝታ አታውቅም በመጀመሪያ። ከዛን ሲቀጥል እነሱ ካሉ አንተ ያን ፕሮግራም ቢቀርብህ ምንም አይደለም። ገባህ? እዚህ ጋር ሄርሜላ ናት እንጂ የምትበልጥ እነሱ መኖራቸውን አሁን ይሄ የሚያከራክረ ነገር አለ ማይሆን ነገር ምና ማይመስል ነገር ሀሳብ እሷ ነች የነበረችው፣ ፍቅር ነች የነበረችው። ሌሎች ተው አብርሃም፣ ይኸውልህ አዳምጠኝ። እኔ እሺ ብዬ አንተን ተቀብዬህ እኮ ኦኬ ይቅርታ ጠየቅኝ፣ ከዚህ በኋላ አይደገመኝም፣ እንደዚህ አይነት ስህተት ውስጥ አልገባም። ወንድ ልጅ ነህ። ወንድ ልጅ ስለሆንክ አንተ የትኛው ሁለቱንም ሴት ፍቅርም ሆነ ሩታን መስመር መያዝ ባለብህ መልክ አንተ እነሱን ማስረዳት አቅቶ አይደለም እኮ አይደል? እንደ አብርሃም ሁሉንም ነገር የሆነ ነገር ጥፋት ታጠፋና አይ እንደዚህ ሆኜ ነበር፣ አይ እንደዚህ ሆኜ እስከ መቼ ነው ይሄን ነገር እንድታይ እኔ እንዳይፈቅድልኝ? እኔ ለምንድነው እስከ መቼ ያለሁት? ይቅርታ ስለ ይቅርታ እኮ አይደል የጠየኩሽ ያለሁት ሄርሚ። ጥፋት ጠፍቷል፣ ግን ደግሞ እኔ ነገሩን ላስተካክሎ ቢያንስ ትናንትና ምን አልፈልግሽም አንቺን ሂጂልኝ ምናምን እያልኩ የነበረው ኦልሬዲ ፍቅር ይህንን ነገር አድርግ ብላ ስላዘዘችኝ ነው። ይህንን ነገር ማታደርግ ከሆነ እኔ አይደለሁም ፖስት ማድረግ ሰው ጋር ከሆነ እሺ አብርሃም ፍቅር እንደዛ ብላ ከሆነ ሂድና ከሰሳት። ለምን እንደዚህ ያደረግሽ? ሚዲያ ፊት ነው አይደለ ሁሉ ነገር እየተፈጠረ ያለው። ምን ያሳስባል? ምን ያሰጋል? ፎቶም ከተያዘ ይለቀቅ። ምንም ኖርማል ነገር ነው። ወንድ ልጅ ነው፣ አለቀ። ገባህ አይደለ? እስከ መቼ ነው የምትመራክ? ኖ ምንም ነገር አታደርግም። እሷም ያንተን ፎቶ ብትለቅ በሰላም አትኖራትም፣ በጤና አትኖራትም። ተረዳኸኝ አይደለ? እንደዚህ አይነት ነገር ውስጥ የእውነት የራቁት ፎቶ ይዛብህ ከሆነ እስቲ ሄደህ ክሰሳት። አብርሃም እኔም ልቤ ይመንበት እኮ ዛሬ እንጂ ላይክ ውጣ ትወጣለህ፣ ሂድ ትሄዳለህ። ይህ ስራ ትስራ አትሰራላትም። ለምን ሁሉም ነገር ያለው እሱ ጋር አይደለም። ይኸውልሽ ተረጋጊና አዳምጪኝ። ሁሉም ነገር ያለው እሱ ጋር እሷ ጋር አይደለም። ነገር ሊፈጠር አይችልም። ከተፈጠረ እንኳን በህግ ሂድባት። እንደ ህፃን ልጅ አይደለም እኛ ምን መክረህ ገባ አይደል? በአንተ የመጣ በጣም ብዙ ነገሮች ውስጥ እያገባ ነው። መገናኘት ከማንፈልጋቸው ሰዎች ጋር እየተነካካ ነው። ገባ? እዚህ ጋር ደግሞ እነ ፈረንጁ የሚሆኑ እነ ማንም የሚሆኑ እዚህ ጋር ካሜራ ደቅ ነው ሆን ብለው ያሴሩት ሴራ ነው ላልከው ደግሞ ከፍቅር ጋር ከዚህ በፊትም ኮኔክሽን ይኑራችሁ አይኑራችሁ አላውቅም። ገባ? ይሄ ነገር በተደጋጋሚ ሲሆን ፈረንጁ መሮት ይሆናል ያንን ቪዲዮ ወጣብህ። ስለዚህ አንተ ደግሞ ይህንን ነገር ማስተካከል የምትችለው በፊትና ይህንን ጭንቅላት መጠቀም ከቻልክ ነገሮችን እንዳለ መጀመሪያውን ማስተካከል የነበረብህ። ገባ? አሁን ሄርሜላ ጋር እየመጣ እንደ አዲስ
በቃ የእነሱ ነገር ጉዳት እየሆነ ሲታይ ወይ ደግሞ እነሱ እየጎዱ ሲመጡ ሄርሜላ ታስፈልገኛለች እያልክ ከጎኗ አይደለም መምጣት ያለብህ። ሄርሜላን በእንደዚህ አይነት መንገድም እንድታገኛትም አልፈልግም። እሱ ብቻ ሳይሆን ይኸውልህ አብርሃም፣ አንድ ነገር ግን ቆም ብለህ የምታስብ ከሆነ በጣም ይህ ነገር እየተደጋገመ ነው። በመጀመሪያ እዛች ጋር እነሱ መጥፎ ነገር ሲሰሩ አይደለም የኔ መልካምነትና የኔ ጥሩነት የኔ የሆነ ነገር ሊታይ የሚገባው ገባ። እኔ ለማስረዳት ደግሞ እኔ እንጃ እስከዛሬ መዘግየትክ እኔ እንደማትፈልገኝ ነው የሚያሳየኝ። ገባ አለ እኔ ደግሞ በዚህ ልክ እንደማትፈልገኝ እንደማትወደኝ እንደማታከብረኝ እያሳየኝ አብሬ ልቀጥል አልችልም። እኔም የራሴን ውሳኔ ወስናለሁ። አይኖ እንደምወድህ አይኖ እንደማፈቅርህ በጣም ብዙ ጊዜ ልታገስህና ይቅርታ ጠይቄ ሊሆን ይችላል። አንተ አጥፍተህ ይቅርታ ልጠይቅ እችላለሁ። ፍቅራችን እንዲቆይ ነገ የሆነ ቦታ ላይ እንደርሳለን በሚል ሀሳብ ግን ደግሞ እንደዚህ አይነት ጥፋቶችን ስታጠፍ ልብ ያሻክራል አብርሃም። ስለዚህ የራሴን ውሳኔ ምን እንደወስድ እስኪ ብቻዬን ተወኝና ቤትም መተህ ለማስረዳት አትሞክር። ምክንያቱም እያየሁኝ ነው። ተረዳኸኝ? ምንም ቢሆን አብርሃም ወንድ ልጅ ነህ። እሷ አንተን አስተኝታ የሆነ ነገር ሊፈጠር አይችልም። ከተፈጠረ እንኳን በህግ ሂድባትና ፍቅርን የሆነ ነገሮችን አስተካክልክ ተመልሰህ ወደ እኔ ገና ከፈለክ የእውነት እንዳምንህ ከፈለክ ማለት ነው እኮ። እሺ አስተካክሎ ፕሊስ በቃ ምንድን ነው የምታስተካክለው? ሁሉንም ነገር እናስተካክላለን። ነገሮች እንዳለ ከረፈደ በኋላ ሁሉ ነገር የሚረዳ አሁን አረፈደም እኮ እዚህ በኋላ ነው የሚረፍደው። ገባህ? ለምንድን ነው እኔ በጊዜው ልማትረዳው ነው? አሁን እጅ የያዙት ወርቅ ይቆጠራል እንደ መደብ እንደሚባለው አባባል እየሆንክ ነው። ሄርሜላ እጅ ላይ እያለች እንደዛ ትሁት እየሆነችልን እንደዛ አፍቃሪ በሆነችበት ሰዓት ላይ አንተ ምንም ከጎኗ ልትሆንም ሄርሜላን በቃ አንተ የምትፈልጋት እነሱ ጥላቻ ሲያሳዩ ብቻ ነው። በእንደዚህ አይነት መልኩ ደግሞ የእነሱ ጥላቻ ስታይ ደግሞ በቃ ለእኔ የምትሆነ ሄርሜላ ነች እያልክ ደግሞ እንደ አዲስ እየወላወልክ ደግሞ እዛ መሄድ የለብህም። ገባ? መቅረት ካለብህ እዛው ቁር። አንተ ትልቅ ሰው ነህ። በቃ ብዙ ነገሮችን አይተሃል። ሄርሜላ የመጀመሪያዋ ነህ አንተ አይደል? ወይኔ ትህትና! አቤት ውበት! አቤት ትህትና ነው የምላችሁ እነ ሄርሜላ ማለት ነው። ሄርሞ እንዴት አባትሽ እንዳማረብሽ! በመጀመሪያ ደረጃ ወንድምሽም ትክክል ነው፣ አንቺም ትክክል ነሽ። ክብርሽን አስጠብቂ። አዎ አብርሽ ዛሬም ይቅር ብትዩ ነገ መሄዱ አይቀርም። በጭራሽ ቶሎ አትቀበዩ። እኔ ብዙ ጊዜ ሄርሜላ እንላለሁ፣ አብርሽ የሆነ ጥፋት ካጠፋ ሄርሜላ ቶሎ አትቀበይ። በቃ አመላሽው፣ ዋጋሽን ይወቅ፣ ቀይ መስመርሽ ምን እንደሆነ ይወቅ። ስለዚህ ሄርሜላ ትክክል ናት። ቤተሰብ ደግሞ ከዚህ በኩል አብርሽ እንዴት እንዳሳዘነኝ አብርሽ፣ እኔ እንጃ በቃ እንደ ጅል እየሆንክ ነው እኮ እንዴ! ይሄ እኮ ማንም ህፃን ልጅ የሚያደርገው እኮ ነው እንዴ! ማንም ሰው ህፃን ልጅ ራሱ ቀይ መስመር አለው እኮ። በቃ አንተ ይሄን ያህል ከበደሉ ሰዎች ጋር ምንድነው ቁርኝት? ለምንድነው ወደ ህግ ማትሄደው? ፍቅርን ለምንድነው በጸባይ የምታናገራት? እሷ ያንተን ውርደት፣ ያንተን ውድቀት፣ ያንተን መዋረድና ያንተን ሌላ ቦታ እንድትደርስ እያደረገች ከሆነ አንተ ደግሞ ለምንድነው የማታስተምራት? ለምንድነው የማትከሳት? ለምንድነው የማታሳስራት? አንድ ሰው ያለ ፈቃዱ ራቁት ቪዲዮ ቀርጾ እንትን ማለት በኢትዮጵያም በማንኛውም ቦታ የማይፈቀድ ነገር ነው። አንደኛ ራስህን አስተውሃል፣ የሆነ ነገር አስነክተውሃል፣ አብዝዛ ደንዝዝ አድርገውሃል። በሱ በራሱ ይቀጣሉ። አንተ ግን እየመጡ በህይወት እየመጡ የሚረብሹን ሰዎች እየፈቀድክላቸው ነው። እችን ልጅስ እስከ መቼ ነው የምትጎዳት? እኔ ስንቴ ነው የምጮኸው? እኔ ስንቴ ነው የምከረው? እኔ አብርሽ ተው ራስህን አስከብር ምልህ እስከ መቼ ነው? ለዛ ነው አሁን እኔ ሄርሚ ትክክል ናት ብዬ የምለው። ሄርሚ አሁንም ነገም ተነጎዳም ሄርሚ ትክክል ናት። ገባ? ሄደ ፍቅርን ክሰሳት። ምንድን ነው ታፈቅራታለህ ነው? ሄደ እንድትታሰር አልፈለክም ነው? ስለ ድሮ ጥሩ ጊዜያቸው እያሰብክ ነው? እሷ ግን ጥቂት አላሰበችልህም። ቪዲዮ ይዛ እያስፈራራች ነው። እሱ ብቻ አይደለም ፈረንጁ እንዲቀርጽ አድርጋ ቲክቶክ ላይ ለቀባሃለች። እኛም ፖስተነዋል። ስለዚህ ለምንድን ነው እርምጃ ማትወስደው ነው ጥያቄው። ለምን እርምጃ አትወስድም? በቃ ይሄ ነው እኔ የሚያሳብድኝ። አብርሽ ለምን እርምጃ አትወስድም? ለምንድን ነው የሄደ የመጣ የሚጫወትብን? ለምን